ሰላም ሰላም ውድ የቲክቶክ ቤተሰቦቼ እንዴት ናችሁ? አማን ናችሁ? ሰላማችሁ ብዝት ይበል። ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁላችሁ። ይህን ቪዲዮ በተለየ መንገድ ለስዊቶክስ ባለቤት ለጌች እንድታደርሱልኝ እፈልጋለሁ። በመጀመሪያ ደረጃ ኢትዮጵያ ውስጥ ለመጀመሪያ ጊዜ የኤምኤምኤን ውድድር ጌች ስላዘጋጀ ብዙ ሀስልን አሳልፈ ማንም ማድረግ ያልቻለውን አድርገ እዚህ ቦታ ላይ ስላደረስክ ስፖርተኞቹንም ስላነቃቃ ተመልካቾችንም ስፖርት አፍቃሪዎችንም ይሄንን የማየት እድል ኢትዮጵያ ውስጥ ሆነው ስለፈጠርክላቸው ወደ በኢትዮጵያ ልጆች ክብር ይገባል፣ አመሰግን ወዳለሁ። በሁለተኛ ደረጃ ማውራት የምፈልገው ስለ ውድድሩ ብዙ ማስቴት ማስጣት ባልፈልግም እንደ ባለሙያና እንደ ስፖርተኛ ጥሩ ነው። እንደ መጀመሪያ ጥሩ ነው፣ ዝግጅቱ ጥሩ ነው። መስተካከል ያለባቸው ነገሮች በጣም ብዙ ነገር ቢኖሩ ነገሮችን ከመንቀፍ ይልቅ ጥሩዎቹን ነገር ተናግሮ ያሉትን ደግሞ ችግሮች ቀስ በቀስ ማስተካከል ይሻላል። ስለዚህ በደፈናው ሁሉም ጥሩ ናቸው፣ ዝግጅቶች ጥሩ ናቸው። ስህተቶቹን ቢኖሩ ተዘጋጅቶ ከመጀመሪያ እስከ መጨረሻ ድረስ በሰላም ማለቁ የራሱ አንድ ጥሩ ነገር ነው። ምክንያቱም ውስጡ በጣም ብዙ አሰራር አለ፣ በጣም ብዙ ማኔጅ የሚደረጉ ነገሮች አሉ። ማውራት አልፈለገም እዚህ ሚዲያ ወጥቼና ያን ነገር ሀስል ተቋቁማችሁ እዚህ ደረጃ ላይ ማድረጋችሁ ራሱ ትልቅ ነገር ነው። በሁለተኛ ጉዳይ መናገር የምፈልገው ስለ ጆኒ እና ስለ ቢኒያም ሽብሬ መሀል ላይ ስለተነሳው ውዝግብ ነው። በነገራችን ላይ ምናችሁ ነው የሚያማችሁ? ጆኒን እና ቢኒያም ሽብሬን ይጋጠሙ ብላችሁ መታወሩ ሰዎች ስፖርቱ ላይ ያላችሁ ሲያን ስፖርቱ ላይ የሌላችሁ ችግር የለውም። ስለማታውቁ ብዙ ስፖርቱ ላይ የምታውቁ ወይ በወሬ የምታምኑ ሰዎች ምናችሁ ነው የሚያማችሁ? ጆኒ ጁጁትሱ ምን የተለየ ነገር ሰራ? እንከን እየነቀፉ እያወጣሉ። አንድ የማይችል ልጅ አመጣ ስፓሪንግ ላይ ተወዳድሮ የማያውቅ ልጅ አመጣ እዚህ ጋር ስላሸነፈ እኔ በነቃተ ቦታ ቢሆን ኖሮ 20 ሚሊዮን ሰታይችበት ነበር። ማሸነፍ የሚቻልበት 1 ሚሊዮን መንገድ ነበር። ነቃተ ሊና ግን የመጀመሪያው ስለሆነ ስለደነገጠ መጀመሪያ ነው ያስታውቃል። በዛ ላይ አግሬሲቭ ነው፣ ተናዳጅ ነው። አረስቶታል። በቃ የውድድሩን ዓለም እዛ ጋር ነው ያለቀው። ያንን ልጅ ስላሸነፈ ልምድ የሌለው ልጅ አመጣችሁ እዚህ ጋር አወዳድራችሁት ስላሸነፈ ኢዜ ኪንግ ነው ማለት ኢትዮጵያ ውስጥ ያለው ንጉስ ነው ማለት አይቻልም። በዛ ላይ ስርዓት ያለው ልጅ አይደለም። እኔ የቢኒያም ወንድም ነኝ። እስከ ዛሬ ድረስ ዝም ብያቸዋለሁ። ቢኒያምም ዝም ብሏቸዋል። አንድ ምላሽ አልሰጣችሁ ነው። ከአንድ ሰው ፐርሚሽን መጠየቅ አለባችሁ። ወይ ከኔ መጠየቅ አለባችሁ፣ ወይ ከቤቢ መጠየቅ አለባችሁ፣ ወይ ካልሆነ ከማናጀር ነው ከዮኒ ቬጋስ መጠየቅ አለባችሁ። ቢኒያም ያለበት ሌላ ታሪክ ነው። ኢንተርናሽናል የሚለው የሚወዳደረው ቢኒያም ያሳለፈውን ሀስል ይሄ ልጅ አሳልፈዋል ወይ? የምታውቁት ነገር አለ እናንተ? እስኪ ያሳለፈ ያለው ነገር ካለ እስኪ ነገር ቢኒያም ሽብሬ እኮ አፍሪካ ሀገር ውስጥ 5 ሄዷል። ኢትዮጵያ ሀገር ውስጥ የሚወዳደር ሰው ጠፍቶ 5 ሄዷል። ኬንያ ላይ 2 በቦክሲንግ ተወዳድሯል። ኡጋንዳ ላይም እንደዛው ሄዷል። ሌላ ሀገርም ሄዷል። አፍሪካ ውስጥ ብቻ ነው ያልኳችሁ። የምታውቁት ታውቁታላችሁ። ሞሪ ሰፈር ልጅ ፈረንሳይ ላይ ያላችሁ ታውቃላችሁ። ሽሮ ሜዳ ላይም ያላችሁ የምታውቁት ታውቃላችሁ። ስፖርት ላይ ሌላ አካባቢ ያላችሁ የምታውቁት እንግዲህ ታውቃላችሁ ስለሱ። ውጭ ሀገርም በቴኳንዶ ተወዳድሮ አርጀንቲና ላይ በልቷል። አንዴ ብቻ አይደለም ከአንዴም 3 4 በልቷል። ማንም ባላወቀው ሰዓት፣ ያኔ ቲክቶክ በሌለበት ሰዓት፣ ፌስቡክ ብቻ በነበረበት ሰዓት ግን ብዙ ጠንካራ ስፖርተኛ ቲክቶከሮች ሳይሆን ስፖርተኞች በነበሩበት ሰዓት ከምንም በላይ ደግሞ አፍሪካ ሀገር ላይ ሄዶ ፋይት ማድረግ በጣም ከባድ ነው። ዱላ መቋቋም አለባችሁ። ይሄ ልጅ ያንን አስላልፏል እንዴ?
ኢትዮጵያ ውስጥ አንድ ሰው ስለዘረረ ከቤቢ ጋር ልታፎካክሩት ችግር የለውም። እኔ ጆኒን እየናኩ አይደለም። ጆኒም ጥሩ ነገር አለው። ጁጁትሱ ላይ በጣም ጎበዝ ነው፣ አሪፍ ነው። ግን ከቢኒያም ጋር መወዳደር ካለበት እናንተ ጠርታችሁ ሲሆን ቤቢ ያለበት ደረጃ ላይ ይሄ ልጅ ደርሶ ቤቢ ያለበት ቦታ ላይ ሄዶ መወዳደር ነው ያለበት። ቤቢ ደረሰበት ደረጃ ላይ ደርሶ ነው መወዳደር ያለበት እንጂ ቤቢ ወርዶ እዚህ ጋር እንዴት ነው የምታስቡት? ዝቅ ብሎ ለምንድን ነው የሚወዳደረው? በሌላ አማርኛ ማለት እኮ ሁሴን ቦልተን ናና ሰፈር መተልኝ ከኔ ጋር ሩጥ እንደማለት ነው። ይህ የሚያስማማ ሀሳብ አለ። እስከ ትናንትና ድረስ ላይቭ እየጠበኩ ነበረ። ሁሉም ያወሩ ስፒቶክስ ያሉት ሌሎች ላይ ሲያወሩ ነበረ። ቢወዳደር እንደዚህ ቢኒያም ሽብሬ ከጆኒ ጋር ይመጥኗል ምናምን። መመጠኑና አለመመጠኑ ሪንግ ላይ ነው የሚለየው። ግን እኔ በጣም ያሳዘነኝና ያናደደኝ የጌች ተብዬው አናግረነዋል ብሎ ማውራቱ። እስኪ አናገርክ ካለ ስክሪንሾት አድርገህ አሳይ፣ ለህዝቡ አሳይ። ለኔ አይደለም ችግር የለውም፣ ለህዝቡ አሳይ። አንተ ካወራ ህዝቡን ነው እንደምትሸውደው። በቢኒያም ስም መነገር ስለፈለጋችሁ፣ ጆኒን ከፍ ማድረግ ስለፈለጋችሁ ምን አይነት ሰተር የምትሰሩት? ኢትዮጵያ ህዝብ ላይ ምን አይነት ጌም ነው የምትጫወቱት? ስህተት የሆነ ስራ ለምንድን ነው የምትሰሩት? ማውራት ካለባችሁ እኔ ነው ወይ ካልሆነ ዮኒ ቬጋስ ማናጀሩ አለ፣ ማናጀሩ ነው። ካልሆነ በእኔ በኩል ውስጥ መስመር ያናግሩኝ፣ ከኔ ጋር መጨረስ ያለብንን እንጨርሳለን። እንጂ የሰው ስም ማጥፋት እንደዚህ አውርተናል፣ እያወራን ነው ምናምን ሊመጣ ነው። የሚመጣው በሌላ ጉዳይ ነው። ከእሱንም ያወራ ከሰይፉ ጋር ነው። አንተ ልታዘጋጅ የነበረውን ውድድር እኮ ከዛሬ 5 ዓመት በፊት ቢኒያም ነበረ ሊያዘጋጅ የነበረው አፍሪካን ባለፈው ስታወዳደርበት የነበረው ሪንግም የነ ቤቢ ካምፓኒ ነው እንጂ እናንተ ካምፓኒም አይደለም። ይሄንንም ለኢትዮጵያ ሕዝብ ማሳወቅም አለባችሁ። አፍሪካን ነው የሚለው ስዊት ቦክስ አይደለም አይደለ እንዴ? ኤኒዌይስ ወደ ቁም ነገሩ ስንገባ ምንድነው ቢኒያም በሌለበት ቢኒያም ዝም ስላለ በቃ ችግር የለውም እኛ እናወራለን፣ ቢኒያምን ከጆኒ ጋር እናወዳድራለን ብለን በህዝቡ አይን ላይ ጆኒ እንዲገባ እናደርግና የጆኒ ስም ከፍ እናደርጋለን። ስራ ነው የሚያወጣው እንጂ አፋር ነው የሚያወጣው። ይሄ የስፖርት መንደር ነው። የስፖርት መንደር እስከሆነ ድረስ ደግሞ ስራ ነው እንጂ ወሬ አይደለም። እዛ ጋር መጥቶላችኋል ሀገረ ሰላም። እኛም በቅርበት እናውቀዋለን። ማወዳደር ትችላላችሁ። አልፈለጋችሁም። እሺ ሀገረ ሰላምን እንተው፣ ችግር የለውም። ግን እናንተ በር ላይ ስንት ሰው ይሆናል ያንኳኳ እንደ ሀገረ ሰላም አይነት ሰው የማያውቃቸው ስፖርቱ ላይ በጣም ጎበዝ የሆኑ በየክፍለ ሀገሩ በየጥጋጥጉ የትም ሀገር ኢትዮጵያ ውስጥ ያሉ ስንት ስፖርተኞች አሉ እንደዚህ የተገፉ። ቪዲዮ ካልሰሩ መውጣት አይችሉም ማለት ነው። ይህ አግባብ ነው ወይ? ይህን ጌች በደንብ ልታስቡበት ይገባል። ወይ ውድድሩን ከሆነ የምትፈልጉት በስፖርት መንገድ ከሆነ በስፖርት መንገድ፣ አይ እኛ ስፖርቱን አይደለም የምንፈልገው ቲክቶክ ላይ የሚሰራ ሰው ነው የምንፈልገው ካላችሁ ስፖርተኛውን ተውትና ቲክቶክ ላይ የሚሰራውን ሰው አስገቡ። ግን ከቢኒያም ራስ ላይ ወረዱ። ካልሆነ ደግሞ በውስጥ መስመር አናግሮኝና የሚወዳደርበትን መንገድ ከኔ ጋር ማውራት ትችላላችሁ። ካልሆነ ቀደም እንደነገርኳችሁ ከዮኒ ቬጋስ ጋር ከማኔጀሩ ጋር ማውራት ትችላላችሁ። ይሄን ለማለት ነው። አመሰግናለሁ።